አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢማን ወሎ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ ማለት ነው። እሱም ምንድነው ያው ትንሽ ወንድሜን ማለት ነው ስለ ዲኑ ምን ያውቃል በሚል እንደተለመደው 5 ጥያቄዎች አዘጋጅቼለታለሁኝ ማለት ነው። እና እሱ ጋር ደውዬ ማለት ነው እንግዲህ ከነዚህ ከ5 ጥያቄዎች ስንት እንደሚያገኝ አናቅም፣ አብረን የምናይ ይሆናል ማለት ነው። ሌላው ደግሞ በዚሁ አጋጣሚ ማመስገን የምፈልገው ነገር ምንድነው በባለፈው ቪዲዮ ላይ ማለት ኮሜንት የጻፋችሁልኝ ልጆች ጎበዝ ነሽ፣ በርቺ፣ በቃ የተለያየ እንትን ላላችሁ ልጆች ጀዛኩሙላሁ ኸይር በጣም አመሰግናለሁኝ ማለት ነው። ሌላው ደግሞ በቃ ቪዲዮ ሰሞኑን ለቅቄ አላቅም እና አረ ቪዲዮ ልቀቂልን ያላችሁኝ ልጆችም አላችሁ፣ እናንተንም በጣም አመሰግናለሁኝ ይላለሁ። እና ኢንሻአላህ አሁን ወደ ወንድሜ ደውዬ እነዚህን 5 ጥያቄዎች ሁሉንም ይመልሳል አይመልስም የሚለውን እናያለን ማለት ነው። ያው 5ቱንም ጥያቄ ከመለሰ የ50 ብር ካርድ ያው ግዴታዬ ነው ማለት ነው። እንግዲህ ይመልሳል ያገኛል አያገኝም የሚለውን አብረን የምናይ ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው አህመድ፣ እንዴት ነህ? ዛሬ ማለት ነው አዲስ ነገር ይዤ መጥቻለሁኝ። ስለ ዲኑ ምን ያህል ያውቃል በማለት ተንስቼ ማለት ነው 5 ጥያቄዎችን አዘጋጅቼልሃለሁኝ። እና ከነዚህ ከ5 ጥያቄዎች እነዚህን 5ቱንም ጥያቄዎች ከመለስክ ያው የ50 ብር ካርድ ሽልማት አለህ ማለት ነው። እንግዲህ ያው እድልህን ሞክር ማለት ነው። እሺ እመልሳለሁ ያላ ኢንሻአላህ። طيب ወደ ጥያቄው ስንሄድ ማለት ነው የመጀመሪያው ጥያቄ በነገራችን ላይ ያወጣሁልህ ማለት ነው በጣም በቃ ቀላል የተባሉ የመጨረሻ ቀላል የተባሉ ጥያቄዎችን ያወጣሁልህ። طيب የመጀመሪያው ጥያቄ ምንድነው? ቁርአን የአላህ ምንድነው? ቁርአን የአላህ ምንድነው? ቁርአን የአላህ ምንድነው? ቁርአን የአላህ ቃል ነው። ያው ቁርአን የአላህ ቃል ነው። طيب ሁለተኛው ጥያቄ ደግሞ ምንድነው? طيب ሁለተኛው ጥያቄ ደግሞ ምንድነው? በቁርአን ውስጥ አህመድ ተብለው የተጠሩት ነብይ ማን ናቸው? በቁርአን ውስጥ አህመድ ተብለው የተጠሩት ነብይ ማን ናቸው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም። አይዋ ማሻአላህ ተባረከላህ። طيب ወደ ሶስተኛው ጥያቄ ስንሄድ ማለት ነው ሶስተኛው ጥያቄ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ስንት ረመዳን ጾመዋል ነው? ወይም ደግሞ ስንት ጾም ጾመዋል? ረሱል ሰለላሁ ዐለይሂ ወሰለም ስንት ረመዳን ጾመዋል? 9 ማሻአላህ ተባረከላህ። طيب አራተኛው ጥያቄ ረሱል ሰለላሁ ዐለይሂ ወሰለም እናንተ የሰው ልጆች ሆይ ወደ አላህ ተመለሱ፣ እኔ እንኳ በቀን 100 ጊዜ ዳሽ እላለሁኝ አሉ። ምን እላለሁ አሉ? ያኔ የሰው ልጆች ሆይ ወደ አላህ ተመለሱ፣ እኔ እንኳ በቀን 100 ጊዜ ዳሽ እላለሁኝ አሉ። ምን ይሉ ነበረ? እስቲግፋር ይሉ ነበር። ያኔ ምን አይነት እስቲግፋር ይሉ ነበር፣ ግን ምን ይሉ ነበር? እስቲግፋር ሆኖ ምን ይሉ ነበረ? ተረጋግተህ መልስ። ያኔ እስቲግፋር ይሉ ነበር፣ ግን ምን አይነት እስቲግፋር ይሉ ነበረ?
አንድ እድል ልስጥ ድጋሜ ማለት ነው። የለም። طيب خلاص አራተኛውን ጥያቄ አልመለስክም ታምናለህ? طيب ረሱል ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ ወደ አላህ ተመለሱ፣ እኔ እንኳ በቀን 100 ጊዜ አስተግፊሩላህ ወአቱቡ ኢለይህ እላለሁኝ ነው ያሉት። ገባ? እየሰማ ነው? ኔትወርክ የለም? طيب ኦኬ። አራተኛውን ጥያቄ አልመለስክም። እሺ ወደ አምስተኛው ጥያቄ እንሄዳለን። አምስተኛው ጥያቄ ደግሞ ምንድን ነው? ከኢማን ቅርንጫፎች ውስጥ ትልቁና ዋነኛው ምንድን ነው? ከኢማን ቅርንጫፎች ውስጥ ትልቁና ዋነኛው ምንድን ነው? ማሻአላህ ተባረከላህ። خلاص ከተዘጋጀልክ 5 ጥያቄዎች ውስጥ 4 በመመለስ የዛሬ እንግዲህ ይሆናል ማለት ነው። ያው በጣም አመሰግናለሁኝ። ይሄን ይመስላል። ያላ ሽኩራን خلاص ውድ ጓደኞቼ እንግዲህ የዛሬው ቪዲዮ ይሄንን ይመስላል ኢንሻአላህ። ያው ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አትርሱኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።